ሰላም እንዴት ናችሁ? ይህ የብራና ስፖርት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚሁም ደግሞ ላይክ፣ ሼር፣ ኮሜንት ላይ የተሰማችሁን ነገር መጻፍ እንዳትረሱ ብዬ በድጋሚ ያሳስባለሁ። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ ዋና ዓላማዬ ብሎ የሚያስበውን ውድድር በጥሩ ብቃት እንግዲህ ወደ ሩብ ፍጻሜ ማለፍ ችሏል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አጠር አድርጌ እያነሳን የምንቆይ ይሆናል። እስከ መጨረሻው ድረስ እንድትከታተሉኝ ተጋብዛችኋል። እንግዲህ ማንቸስተር ዩናይትድ በዩሮፓ ሊግ ጨዋታ ላይ ዩሮፓ ሊግ ማለት ለማንቸስተር ዩናይትድ በአሁኑ ሰዓት ላይ እንደ ቻምፒየንስ ሊግ ከቻምፒየንስ ሊግም በላይ ተደርጎ ነው የሚቆጠረው። ከቻምፒየንስ ሊግ በላይ የምላችሁ ቻምፒየንስ ሊግ ላይ ስለሌለበት ግን ወደ ቻምፒየንስ ሊግ እንዲያመራ ያደርገዋል። ከዚህ በፊትም እንደተነጋገር ነው ማንቸስተር ዩናይትድ ራሱ ሩበን አሞሪም እንዳመነው ከሆነ ለማንቸስተር ዩናይትድ ዩሮፓ ሊግ በዘንድሮ የውድድር ዘመኑ በስኬት እንዲያጠናቅቅ ትልቅ አስተዋጽኦ ይኖራል። ግን ለዘንድሮ ብቻ ሳይሆን ለቀጣይ ዓመትም ለ2 ዓመትም ለ3 ዓመትም ትልቅ መሰረት የሚጥል ነገር ነው። ማለት የሚያገኙት አሁን ወደ ቻምፒየንስ ሊግ በሚያልፉበት ሰዓት ላይ የሚያገኙት ገንዘብ ለ2 ዓመት ለ3 ዓመት ይጠቅማቸዋል እያልኳችሁ ሳይሆን ግን ለምሳሌ ማንቸስተር ዩናይትድ ዩሮፓ ሊግን ሳያሸንፍ የሚያጠናቅቅ ከሆነ ኢኮኖሚካሊ ያለው አቅም ተዳክሞ ነው የሚጀምረው ክረምቱ ላይ ማለት ነው። ክረምቱ ላይ ደግሞ ኢኮኖሚካሊ በደንብ መዳበር ያለበት ሁላችንም እንደምናውቀው እንደምታውቁት ሩበን አሞሪም አዲስ ቡድን ነው የተረከበዋል። አዲስ ቡድን ማለት በሱ አጨዋወት ስር የማይመቹ ተጫዋቾች ማለት ለምሳሌ ብሩኖ ፈርናንዴዝ ለየትኛውም ቲም አጨዋወት ሊመች የሚችል ተጫዋች ነው። ምክንያቱም ይለፋል፣ ታለንት አለው፣ ምን ማድረግ እንደሚችል ያውቃል። በቃ ክላስ ያለው ተጫዋች ስለሆነ ለየትኛውም ሲስተም ሊሆን ይችላል። ሌሎቹ ግን እንደ ካሴሚሮ አይነት ለምሳሌ ምንም እንኳን ትልቅ ተጫዋች ቢሆንም ግን ደግሞ ከሩበን አሞሪም አጨዋወት አንጻር ግን የሚጠቅም ተጫዋች አይደለም ለወደፊቱ ማለት ነው። ያው ቢቸግር ነው እንትን ግን ጥሩ ፐርፎርማንስ ነው እያሳያለሁ ካሴሚሮ። እነዚህ ተጫዋቾች የእሱ አይደሉ የእሱ ናቸው ተብሎ የሚታሰቡት ለምሳሌ 2 ተጫዋቾች ናቸው ያው በእሱ ፍላጎት የመጡ ማለት ነው። እሱ ከመጣ በኋላ የተመቹ ተጫዋቾች አሉ። እነሱ ለምሳሌ አማዴ ያሉ ምንም እንኳን ተጎድቶ ቢሆንም ግን ለእሱ አጨዋወት የሚመች ግን በአሞሪም ያልመጣ ተጫዋች ነው። ግን እንደ ፓትሪክ ዶርጉና አይደን ሄቨን በዚህ ጨዋታ ላይ በዩሮፓ ሊጉ ጨዋታ ላይ ምርጥ ፐርፎርማንስ ካሳዩት ተጫዋቾች መካከል እነዚህ ልጆች የእሱ ናቸው። ወደፊት ቀጣይ ለሚመጣው ዓመት በክረምቱ ላይ ጥሩ ተሳትፎ እንደ አይደን ሄቨን እና እንደ ፓትሪክ ዶርጉ የመሳሰሉ ተጫዋቾችን በየቦታው ማለት ነው እዛ ቦታ ላይ ሳይሆን በየቦታው የሚፈልግ ከሆነ በቃ ማድረግ ያለበት ነገር ዩሮፓ ሊጉን አሸንፎ ከዛ በኋላ ገንዘቡን አግኝቶ ነው ኢንቨስት የሚያደርገው። ኢንቨስት ማድረግ ሲችል ቡድኑ ሲጠናከር ሜዳ ላይ ያለው ነገር 2 ዓመት 3 ዓመት የሩበን አሞሪምም ቆይታ የማንቸስተር ዩናይትድም ደግሞ ይሄ የጥንካሬ ሁኔታቸው ይወሰናል። ምክንያቱም ይሄኛው አሰልጣኝ ተሳክቶለት ማንቸስተር ዩናይትድ የዋንጫ ጉዳይ እንኳን ቢያንስ የተደራጀ ቲም ቢያንስ ፊውቸር ያለው ቲም እንዲሆን ነው የሚፈለገው። ምክንያቱም አዲስ ስታዲየም አለ ከፊታችን። እዛ ስታዲየም ላይ ትልቅ ነገር ነው ኢንቨስት የሚደረገው። ውጤታማ እየሆነ የማይቀጥል ከሆነ ደግሞ ስፖንሰሮች ራሱ ዩናይትድ ቻምፒየንስ ሊግ ካልገባ የሚቀንሱት ነገር አለ። ስለዚህ ይሄን ስናስብ ለማንቸስተር ዩናይትድ ወሳኝ የሆነ ውድድር እንደሆነ የምናውቀው ነገር ነው። ስለዚህ በእንደዚህ አይነት ሁኔታ የገጠመውን ጨዋታ ግን በአሪፍ ፐርፎርማንስ በጣም በጥሩ ሁኔታ ማለት ብዙ ተጫዋቾች ከዚህ በፊት ሲወቀሱ የነበሩ ተጫዋቾችንም ጨምሮ ድንቅ የሚባል ምሽት ያሳለፉበት አሪፍ የሚባል የማንቸስተር ዩናይትድን ፐርፎርማንስ ነው የተመለከት ነው ማለት ይቻላል። ሪያል ሶሲዳዶችን እንግዲህ በኦልድ ትራፎርድ ማንቸስተር ዩናይትዶች ጋብዘው እንግዲህ በሚገባ ቀጥተው መልሷቸዋል ማለት ይቻላል። እንግዲህ ጨዋታው እንደተጀመረ ገና በፔናልቲ አማካኝነት ኦያርዛባል ጎል አስቆጥሮ ነበረ። ግን ዩናይትድ ከ6 ደቂቃ በላይ 1-0 እየተመራ አልቆየም ነበረ። ድጋሚ ፔናልቲ ማንቸስተር ዩናይትድ አገኘና ከዛ በኋላ ብሩኖ ፈርናንዴዝ ያንን ፔናልቲ ወደ ግብነት ቀይሮ 1-1 ሆኑ። ከዛ ብሩኖ ከረፍት ማንቸስተር ዩናይትድ እንደተመለሰ በ5 ደቂቃ ውስጥ ሌላ ፔናልቲ ያገኘ አስቆጠረ። እሱን 2-1 ሆኑ። ከዛ 2-1 በሆኑበት ሰዓት ላይ ፓትሪክ ዶርጉ ላይ በተሰራ ጥፋት አማካኝነት አንድ የሪያል ሶሲዳድ ተጫዋች በቀይ ካርድ ተወገደ። ከዛ በኋላ ማንቸስተር ዩናይትድ 87ኛው ደቂቃ ላይ በብሩኖ አስደናቂ አጨዋወት ወይም ደግሞ በብሩኖ እና በጋርናቾ አሪፍ ጥምረት አማካኝነት የተገኘች አጋጣሚ ወደ ግብነት በመቀየር ማንቸስተር ዩናይትድ በሜዳው ያንን ጨዋታ 3-1 በሆነ ውጤት እንዲመራ በአግሪጌት ደግሞ 4-2 በሆነ ውጤት እየመራ እንዲቀጥል አደረጉት። ከዛ በኋላ 4 ደቂቃ ምናምን በኋላ ደግሞ ዲያጎ ዳሎ በ90+1 ላይ ጎል አስቆጥሮ ማንቸስተር ዩናይትድ 4-1 በሆነ ውጤት እንዲያሸንፍና በአጠቃላይ በአግሪጌት ደግሞ 5-2 በሆነ አሳማኝ ውጤት አሸንፎ ወደ ቀጣዩ ዙር እንዲያቀና አድርጎታል። ቀጣዩ ዙር ላይ ደግሞ ከኦሎምፒክ ሊዮን ጋር ጨዋታውን ያደርጋል። ሊዮን ጥሩ ግስጋሴ እያደረገ ያለ ቡድን ነው። ከነሱ ጋር ግጥሚያውን የሚያደርግ ይሆናል። ዩናይትድ በብዙ ቁጥራዊ መረጃዎች ከተመለከትን የተሻለ ሆኖ ነበር የተገኘው። ኤክስፔክትድ ጎል ኤክስጂ ብንመለከት
ማንቸስተር ዩናይትድ 4 ይዞ ሪያል ሶሲዳድ ደግሞ 1 ብቻ ነው የያዙት። በአጠቃላይ ቦል ፖዚሽንን ብንል ዩናይትድ ኳስን ተቆጣጥሮ ነበር ሲጫወት የነበረው። በቢግ ቻንስም በቶታል ሹቶችም ከተመለከትን ዩናይትድ ወደ 25 ሹቶችን በድምሩ ማድረግ ችሏል፣ በፈርስት ሃፍም በሰከንድ ሃፍም። ከነዛ 25ቶቹ ደግሞ 10 ሹቶች ኦን ታርጌት ተብሎ የተመዘገቡ ናቸው። ሁሉንም ስንመለከት ዩናይትድ በጥሩ ሁኔታ የተጫወተበት ነው። በሬቲንግም ስንመለከት የማንቸስተር ዩናይትድ ከኦናና ጀምሮ እስከ ራስሙስ ሆይለንድ ድረስ ምርጥ የሚባል ሬቲንግ ያስመዘገቡበት የማንቸስተር ዩናይትድ ድንቅ ምሽት ነው ብለን ብንነጋገር እንግዲህ የማይስማማ ይኖራል ብዬ አላስብም። በአጠቃላይ ምርጥ የሚባል ሁኔታ ማንቸስተር ዩናይትድ ፈጥሮ ሩበን አሞሪም በተሳካ ሁኔታ ኤክስኪዩት አድርጎ እንግዲህ በአሪፍ ሁኔታ እንዲጫወት አድርጓል። ግን ማንቸስተር ዩናይትድ ይህንን ጨዋታ ሲያሸንፍ ከማሸነፉ ጀርባ ያለው ታክቲካል ጉዳይ ምን ይመስላል የሚለውን በጥቂቱ ልንገራችሁና ከዛ በኋላ እናልፋለን ወደ ቀጣይ ርዕሱ ላይ። እንግዲህ ዩናይትድ እንደሚታወቀው ሩበን አሞሪም በ3-4-3 የሚጫወት አሰልጣኝ እንደሆነ ይታወቃል። ወይም 3-4-2-1 አይነት ነገር ማለት ነው። ሞር ሜዳ ላይ ፎርሜሽን ላይ ነው 3-4-3 እንጂ ሜዳ ላይ ከተመለከትን ሞር የ3-4-2-1 አሰላለፍን ነው የሚከተለው ብንል ይሻላል። ምክንያቱም ሁለቱ ቁጥር ማለት የክንፍ ሳይሆኑ 2 10 ቁጥሮች ናቸው። 3-4-3 ከተባለ ግን 3 የፊት ለፊት አጥቂዎች ይመስላል። በ3-4-2-1 ዩናይትድ ገባ። ከዛ ሁለት ነገሮች ላይ እንዳስፈላጊነቱ የቀያየረ ነበር ሲጠቀም የነበረው። እነሱ ምንድናቸው? ሃይፕረሲንግንና ኩዊክ ትራንዚሽኖችን። ሃይፕረሲንግ ማለት የሜዳው የላይኛው ክፍል ላይ ጊዜያቸውን በማጥፋት በደንብ ወደፊት በመግፋትና ተጋጣሚ እንዲጨነቅ በማድረግ ቢልዳፓቸውን እያበላሹ የሶሲዳድን የተከላካይ ስትራክቸር ሲያበላሹባቸው ነበረ። ስህተቶች እንዲሰሩ ሲያደርጉ ነበር። ከሚሰሩት ስህተቶች ደግሞ ቻንሶችን ክሬት እያደረጉ ነበር። ቢልዳፕ ማበላሸት ሌላ ነገር ነው። ከዛ ደግሞ ይሄ ስህተት እንዲሰሩ ማድረግም ራሱን የቻለ ሌላ ነገር ነው። ቻንስ ክሬት ማድረግም ደግሞ ራሱን የቻለ። ግን እነዚህ ነገሮች ግን ምን ውስጥ ይጠቃልላሉ? በሃይፕረሲንግ ጊዜ። በሃይፕረሲንግ ደግሞ ማንቸስተር ዩናይትድ ሙሉ በሙሉ እንዳይጫወት ምን ያግደዋል የሚለውን ጥያቄ ደግሞ ከጠየቅን የምናገኘው መልስ ምንድን ነው? ተከላካዮቹ ዛትማች አትሌቲክ ናቸው ወይ ጥያቄ ያስነሳል። የተሰለፉት ተጫዋቾች ለምሳሌ ኑሰይር ማዝራዊ ነበረ እዛ ቦታ ላይ ሲጫወት የነበረው በቀኝ የመሃል የቀኝ ተከላካይ ሆኖ ያው ባክሰለር ለሚጫወቱት ማዝራዊ ነበረ። መሃል ላይ ማቲያስ ዴሊክት ነበረ። በግራ በኩል ደግሞ ከአርሰናል የመጣው የ18 ዓመቱ ታዳጊ አይደን ሄቨን ነበር ሲጫወቱ የነበረው። ከነዚህ ውስጥ አይደን ሄቨን ሞቢሊቲው አሪፍ ነበረ። መሯሯጥ የሚችል ነው፣ ወጣት ነው፣ ለዚያ ጨዋታ የሚፈለግና በዚያ ጨዋታ ልክ የተሰራ አይነት ተጫዋች ይመስል ነበር። ዴሊክትና ማዝራዊን ግን ስንወስድ ለዚህ ነገር ግን ጥያቄ ያስነሳል። ምክንያቱም ወደ ቦክሳቸው ሲጠጉ ነው መከላከላቸው ምርጥ የሚሆነው። ከቦክሳቸው በጣም በሚርቁበት ጊዜ ግን ችግር ይፈጠራል። በሃይፕረሲንግ በሚጫወቱበት ሰዓት ላይ ደግሞ ቡድኑ በተለይ ደግሞ ያው ሃይፕረሲንግ እና በሃይላይን ይለያያል። ግን ደግሞ ሞሮፍ በሃይላይን ለመጫወት የሚሞክር ከሆነ ሙሉ በሙሉ ግን ሃይፕረስ ለማድረግ ከፈለገ ወደ ሃይላይን ይጠጋል አጫወቱ። በሃይላይን ሲጫወት ደግሞ ሪከቨሪ ራኖቻቸው ላይ ችግር ይፈጥራል። ምክንያቱም ፈጣን መሆን አለባቸው። ፈጣን ካልሆኑ ግን ችግር ይፈጥራል። እንደ አስፈላጊነቱ ፕረስ እያደረገ ከዛ በኋላ ግን እየተከላከለ በኩዊክ ትራንዚሽኖች ኳስ ሲገኝ በ2 በ3 ቅብብል የተጋጣሚ ፋይናል ሰርድ ላይ መድረስ ማለት ነው። በእንደዚህ አይነት መልኩ እየደረሰ ማንቸስተር ዩናይትድ ቶሎ ጎል ላይ ደርስ ነበር። ሙከሮችን ሲያደርግ ነበር። እንዳልኳችሁ 25 ሙከራን ያደረገው በረፍት ብቻ እስከ ረፍት ብቻ 11 ሙከራዎችን ማድረግ ችሏል። በረፍትም ጎል ማስቆጠር ችሏል። ዩናይትድ በረፍት እንግዲህ ጎል ማስቆጠር ኦልሞስት አቁሞ ነበር። ከአርሰናል ጋር በነበረው ጨዋታ ላይ ነበር አይደለ በቅጣት ምት ጎል ያስቆጠረው። በእንደዚህ አይነት መልኩ ነበር ዩናይትድ ሲጫወት የነበረው። ከዛ በእንደዚህ አይነት መልኩ እየተጫወተ እንዳልኳችሁ በሃይፕረሲንግ እና በኩዊክ ትራንዚሽኖች እየተጫወተ ከዛ ቡድኑን ሲያስጨንቅ ግራ ሲያጋባ ቆየ ማለት ነው። ከዛ በኋላ ደግሞ ይሄ ፕረስ በሚያደርጉበት ሰዓትና በኩዊክ ትራንዚሽኖች ጨዋታውን የሚገለብጡበት ጊዜ ነው። ሚድፊልዱ ላይም ግን ሌላ ዶሚናንስ ታይቶ ነበር። ለዛም ደግሞ ቁልፉ ተጫዋች የሆነው ኦፍኮርስ ብሩኖ ፈርናንዴዝም ራሱን የቻለ ነገር አለው። ግን ብሩኖ ሃትሪክ እንዲሰራ እስከ ማድረግ ያደረገው የካዘሚሮ አስደናቂ ብቃት ነበር። ካዘሚሮ ምንድን ያደረገው? ካዘሚሮ ምርጥ ከሚባሉ ምሽቶች መካከል ያው በህይወት ዘመኑ ለማለት ይከብዳል ማድሪድ የተጫወተ ተጫዋች ነው። ዩናይትድ መጥቶ የተሻለ ሲዝን በመጀመሪያው ሲዝኑ ላይ የተሻለ ፐርፎርማንስ አሳይቷል። ግን በዘንድሮ ካየን ግን ምርጥ ከሚባሉ ፐርፎርማንሶች መካከል አንደኛው ነው ብዬ አስባለሁ። ወደ 7.1 በሶፋ ስኮርም የተሰጠ ሬቲንግም አግኝቷል። ካዘሚሮ ጥሩ ጊዜ አሳለፈ ከተባለ ደግሞ ምን ሰጠ ማለት ነው? በሌላ ባይ ዲፎልት ማለት ነው። ኦፍኮርስ ሄዲንጉ በጣም አስደናቂ ነው፣ ጎል ያስቆጥራል፣ ሎንግ ሻቶቹም የሚገርሙ ናቸው። ግን ሜዳው ላይ የመከላከል ሽፋንን ይሰጥና ስቴቢሊቲን ይፈጥራል። ስቴቢሊቲን ይፈጥራል ማለት ደግሞ ከእሱ ጎን ያለው የትኛውም ተጫዋች ስለ መከላከል ሳያስብ ማጥቃቱን ብቻ እያሰበ እንዲጫወት ያደርገዋል። ማድሪድ ቤት እያለ ኤሪ ሲያደርግ የነበረውን ስራ በ4-3 ሲጫወቱ ከሶስቱ አማካዮች አንዱ ነው ክሩስና ሞድሪች ማለት ነው።
እሱ የመከላከሉን ስራ ይሰራላቸዋል። ክሩስና ሞድሪች ያለ ሀሳብ ያጠቃሉ። ማድሪድ ነው ከዛ በኋላ በተከታታይ 3 ያሸነፈ ብዙ ታሪኮች አሉትና ይሄን ስቴቢሊቲ ደግሞ ብሩኖ በደንብ ተጠቀመበት። ምክንያቱም መሀል ላይ ብሩኖ በ10 ቁጥር አይደለም የጀመረው። መሀል ላይ እንደ ካሴሚሮ በደብል ፒቮት 2 ሆኖ ነበር የጀመሩት መሀል ላይ ሲጫወቱ ማለት ነው። ካሴሚሮ ይሄንን ስቴቢሊቲ ስለሰጠው ብሩኖ ፈርናንዴዝ ያለምንም ሀሳብ ያለምንም ጭንቀት ወደፊት እንዲያጠቃ ወደፊት ሙከራዎችን እንዲያደርግ አሲስት እንዲያደርግና ክሬቲቪቲ ላይ ብቻ እንዲያስብ አድርጎታል። ብሩኖ በመስመሮች መካከል እያለፈ ሲጫወት ነበር። የሚገኙ ስፔሶችን ባዶ የሚባሉ ስፔሶችን እንዳለ እየተጠቀመ የሪያል ሶሴዳድን ዲፌንስ ሲያፈራርስ ነበረ። ያው ሲያፈራርስ ነበረን ብቻም ሳይሆን 3 ጎሎችንም ማስቆጠር ችሏል። ፔናልቲ ነው ልትሉኝ ትችላላችሁ፣ ግን የመጀመሪያውን ፔናልቲ ካስታወስን እንዲያቀበለውን ኳስ ካያችሁ ለምሳሌ የተገኘበት ቦታ ኳሷን በእግሩ ያቆመበትና የሰጠበትን ሁኔታ ስንመለከት የብሩኖን ተጽዕኖ የት ቦታም እንደነበረ አይተነዋል አይደል? ስለዚህ ብሩኖ ፈርናንዴዝ እንደዛ ለማጥቃቱ ለሃትሪኩ ምላሽ በሌላ አማርኛ የካዜሚሮ ምርጥ ብቃት የሚጠቀስ ነው። እንግዲህ ከዚህ በፊት በነበሩ ንግግሮች ላይ ሰር ጂም ራትክሊፍ ኦቨርፔድ ናቸው ከተባሉት ተጫዋቾች መካከል ካዜሚሮ ይጠቀስ ነበረና በዚህኛው ጨዋታ ላይ ግን ምን ያህል ጠቃሚ መሆን እንደሚችል ያሳየበት ጨዋታ ነበር ተብሎ ይታሰባል። ከዛ ውጪ ዋነኛ የሚነሳው ሀሳብ ደግሞ ምንድን ነው? የ3-4-3 ወይም 3-4-2-1 አሰላለፍ ዋና ፐርፎርመሮች እነማን ናቸው? ኦፍኮርስ ሁሉም ናቸው፣ ተከላካይም ሁሉም ይፈለጋል። ግን ቡድኑ ወይ ነው ሲስተሙ ሰራ የሚባለው መቼ መሰላችሁ? ዊንግ ባኮቹ ጥሩ ጊዜ ሲያሳልፉ ነው። ዊንግ ባኮቹ መጥፎ ጊዜ ካሳልፉ፣ ለምሳሌ ዩናይትድ በሚቸገርበት ሰዓት ላይ ዊንግ ባኮቹ እኮ ዊንግ ባክ አይደሉም በሚል ነው ሲወቀስ የነበረው። ዳሎ እንደተፈለገ ኦቨርላፕ አንደርላፕ ማድረግ ይከብደዋል። እንደተፈለገ ክሮስ ማድረግ አይችልም። ማዝራዊ በሚሰለፍበት ሰዓት ላይ እሱም እንደዛው ረጃጅም ርቀቶችም ማጥቃት መከላከል ይከብዳቸዋል። ስለዚህ ሲስተሙን ፌል ለማድረግ ችሎ ነበር። አሁን ላይ ግን ዊንግ ባኮቹ ፓትሪክ ዶርጉ በጣም እጅግ አስደናቂ 8/10 ፐርፎርማንስ ነው የተሰጠው። ከብሩኖ ቀጥሎ ሁለተኛ ድንቅ ሬቲንግ የተሰጠው ይሄ ፓትሪክ ዶርጉ የተባለው ልጅ ነው በሶፋ ስኮር ማለት ነው። ፓትሪክ ዶርጉ የሚገርም እንቅስቃሴ ጎል ሙከራ ሲያደርግ ነበረ፣ ክሮስ ሲያደርግ ነበር፣ ሎ ክሮሶችንም ከፍ ያሉ ክሮሶችንም በሚገርም ሁኔታ ነበር ሲሰራ የነበረውና ብቻውን አይደለም ዲያጎ ዳሎም አሪፍ የሚባል ጊዜ ነበረ ሲያሳልፍ የነበረው ሁለቱም ዊንግ ባኮች ማለት ነው። ይሄ ምን ይነግረናል? የሲስተሙ በምን ያህል መልኩ ጥሩ እየሆነ እንደሆነ ያሳየናል። በደንብ ዊድዙን ይሄ ዊድዙን ማለት እንትኑ የሶሴዳድን ተከላካዮች ይለጥጥላቸዋል ዊድዝ ስለሚሰጡ ዲያጎ ዳሎና ፓትሪክ ዶርጉ ያን ሲያደርጉ ነበረ በሚገባ። ከዛ የሚፈጠሩትን ቻናሎች በመሃል ቻናሎች ክሬት እያደረጉ ነበር። ያንን ቻናሎች ደግሞ አጥቂዎቹ እንዲጠቀሙት እያደረጉ ነበር። ዳሎ በሚገባ ኦቨርላፕ ሲያደርግ ተመልክተነው ነበር። መጨረሻ ላይ የተቆጠረውን ጎል የሱን ኦቨርላፒንግ የሚያሳይ ነው ተብሎ ይታሰባል። በአጠቃላይ ስለዚህ ጨዋታ በደንብ ሊወራላቸው ከሚገቡ ተጫዋቾች መካከል የብሩኖ ፈርናንዴዝ የሚታወቅ ነው። ሪከርድ ይዟል። 9 ፔናልቲዎችን በዩሮፓ ሊግ በማስቆጠር ብቸኛ ተጫዋች ሆኗል። 41 የግብ ተሳትፎ 24 ጎሎችና 17 አሲስቶችን በማድረግም በዩፋ ዩሮፓ ሊግ ብቸኛው ተጫዋች እንዲሆን አድርጎታልና በምን አይነት መልኩ ጥሩ እንደተጫወተ የምናውቀው ነገር ነው። ሮይኪን እንደዛ ካጣጣለው በኋላ ራሱ ጠይቆት ነበር ስለ ሮይኪን፣ ያው እሱ ክብር እንዳለው ምናምን ብሎ ፖዚቲቭ ነገር ነበር የተናገረውና አንገቱን ደፍቶ ስራውን ሲሰራ ነበረ። እንደተዋጣለትም በዚህ ጨዋታ ላይ መመልከት እንችላለን። ከዛ ውጪ ከኳስ ጋር እጅግ ሲያምር የነበረው ጆሹዋ ዘርክዚም በዚህ ጨዋታ ድንቅ እንቅስቃሴ ካሳዩ ተጫዋቾች መካከል የሚጠቀስ ነው። በጣም አስደናቂ እንቅስቃሴ ከኳስ ጋር በጣም ያምር ነበር። ልጁ ጥሩ ነበረ ሲጫወት የነበረውና ምርጥ የሚባል ጊዜን አሳልፈዋል። ራስሙስ ሆይለንድም ራሱን ችሎ ምንም እንኳን ጎል ቢያስቆጥርም አሲስት አድርጓል። አሲስት ብቻም ሳይሆን ቻንሶችን ክሬት ሲያደርግ የነበረበት መንገድ፣ ስፔሶችን ኤክስፕሎይት ሲያደርግ የነበረበት መንገድ የሚያስደንቅ ነበርና ራስሙስ ሆይለንድም ራሱን ችሎ በጥሩ ሁኔታ ተጫወቱ ተንቀሳቀሱ ከሚባሉ ተጫዋቾች መካከል የሚጠቀስ ሌላኛው ተጫዋች ነው ተብሎ ይታሰባል ማለት ነው። እንግዲህ ስለዚህ ጨዋታ የእናንተ ሀሳብ ምንድን ነው የሚለውን ነገር ኮሜንት ሴክሽን ላይ እንድታስቀምጡልኝ ጠይቃችኋለሁ። እንግዲህ ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንግዲህ በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ።